ነው እቺ አሁን ያወራነው ወሬ በጣም ቆይታለች። ብዙ ሰው መጥቶ መሀል ይገባልና እኔ ደግሞ ጓጓው። ምን መሰለሽ በልጅነት ያመለጠ ክትፋት አላቸው እዛ ሰፈር ላይ። ከዛ ክትፋት እየፈለጉ ነው። ብሩክ አንድ ቀን ክትፋቱ ዋጋው ሲሰጥለት ያኔ አርፎ ይቀመጣል። ፉድ ቀን ሄዶ ይሰራል። ፉድ ቀን እኮ ይሄዳል። ያሜ ነው ሄደው። ወይ ማንዴ ናኑን ላውራት በንፈጠራችሁ ዝም ብሎ ኧረ ተራ በተራ ወሩ ባላ ያ ረቢ ፈጣሪ ሆይ ራሳችሁ ጥሩ ነው። ናኑዬ እኔ ለዋራሽ የፈለኩ ምንድን መሰለሽ ቡታጅራ ያሉ ወንዶቹ ማለት ነው። ይሄ አንዳንድ ወንዶቹ ማለት ነው ብሩኬና ሃይሚ ሚስት ለመሆን ምንድነው ፍላጎታቸው? እንዴት ቢሆንላቸው ነው? እንዴት ቢሆንላቸው ነው የሚገባቸው ማለት ነው? እነሱ የታችኛ ነገር ራሱ የላቸውም። በዚህ ምን ተኝቶ የማይነሳ ድሬሳዎች ናኒ ዝም በይ ቆይ ልንገራ ለዚህ ድም ልመልስላት። እነሱ እንደለመዱት ማለት ነው ሮጦ መሳፈር ስለሚወዱ እሱ ደግሞ እንደዚህ አይነት ሰው አይደለም። ዘለጉብ ታውቂያለሽ? እንደዛ ናቸው ነው ኢክማ ለዛ ነው خلاص ቀይሩ ቻናል ቀይረና ያ ጀማላ ኩልኝ አይኗ አውራ ሆነ እንዴ አስተግፍሩላህ ለላክልሽ ናኒኩ ቀይሩ በያቸው። እሺ እናት አንቺ ወራድት እንዳጨው ይሄት ልትሄጂ ነው? እቺ ቡዳ መቀየር የሚችል ሰው ቶሎ ቀይሩ፣ ማይችሉ ሰዎች ጉረዱና የሚችል ሰው ይግባ ቶሎ በሉ። ቀይሩ ሃይሚዬን አርጋት እኔ ወርዳለው አስገቡ የሚቀይሩ ከታች አንተ ነቢያትን አስገቡ። አዘድ ካው አልቀይርም ነቡን አስገቡ አልቀይርም ወታደር ቀይር አላህ ማአት ስለማልችል ይወርዳል እንጂ ላይ ማንንም የማይችለው ውረዱ። ማትችለው ሰው ብቻ የማትችለው ውረዱ ከታች። እሺ አንቺ ታች ሆነሽ ማለት ነው። በር ሆነ ዘምዘም ትቀይራለች። ዘምዘምን አምጡት። እኔ ልኬልሻለሁ። እኔ ወድ ልኬልሻለሁ እንዴ! ለምንድን ነው እኔ ወደዛ የሆንኩት? አይ ብሩኬን ስቀይር ደግሞ ሃይሚ ትገባላችሁ። ላስገባችሁ ግቢያችሁ ያለው እኮ እያስገባሻቸው ነው። ወጣይኮ እንዴት ዋላችሁ? እንዴት አመሻችሁ? እኔ ውዶች፣ እኔ ጣፋጮች ደህና ናችሁ? የምንድን ነው የሚቀየረው? እኔ አላወኩም፣ አስረዱኝ። ቻናል ልንሰራ ነው። ላይልዬ የኔና ወይዬ እንዴት ነሽ? ነቡን ሳቧታ አለሽ ወይ? አለው አልሐምዱሊላህ። እንዴት ነሽ ነቡ? የኔ ግቢናት አንቺ እህት ወይኔ ላይልዬ እህት እንደዚህ ስጠፋ እንኳን የጠፋች ተብሎ አይፈለግም ወይ? ይፈለጋል። የኔ እናት ይቅርታ። እሺ የኔ ውድ እንዴት ናችሁ ሁላችሁ? ናቡዬ ናንዬ እኮ ሁላችሁ ከታችም ከላይ ያላችሁ ወይ እናት ነው ያለሽ አንቺ የእህትነት ሰላም ታውቃለሽ። ከጎን አደረጉኝ ናኒ ከጎን አደረጉኝ። ነይ አንቺ ቡራ ወይ እኔ ጋር ነይ አንቺ ነይ። እሺ ስሙኝ፣ እኔ ውስጥ ልገባና የሚቀርሰው አንድ ዘምዘም አንዴ ላስወርድሽ። ይቅርታ እኔም ልውረድ አንቺም ውረጅ። ቆይ አንዴ አብሽር። እሺ ሌላ ሰው እንዳታስገቡ ወየውላችሁ። እኔም ልውረድ አሁን ነቢያቴ ማሜን አርጊ አንቺ ናኒ ሆዴን አሳመምሽኝ እኮ ከታች ሆኜ አንጀቴን አቆሰርሽኝ። ለምን አንቺና ቡርቴ እኔ ልውረድ አቆሰላችሁ ቀየራል። ቆይ ኢክማ አንድ ሀሳብ አምጥቻለሁ። አንዴ ብሩኬን አንዴ ሃይሚዬን ለምን አንሰራም? ኖ አንድ ላይ ነው የምንሰራው። አንድ አይነት ይሁን ናኑ አዎ እንደዚህ ናኑ ወይዬ
በኢሞ ላኪልኝ ለኔ። ኢሞዬ እዚህ ጋር አይደለውማ። ኢሞዬ ሌላ ላይ ነው፣ ሌላ ስልክ ላይ። እንዴት ላድርግልህ? ልክልህ እዛ ላይ ምንም ነገር የለውም። በኢንቦክስ ልልክልሽ። በኢንቦክስ ላክለት። ወጣች የኔን እናት። ወይኔ በእናታችሁን አንድ ቁጥር ጻፉ። እኮ ለገቧት ማን ነው ረጅ ያላት? ማሳጅ ሲደረግ ምንድነው ያቀፍሽ አንቺ? ቀስ ብለሽ አውረሽ። ኧረ ምን ነው